አሁን መብላት እንችላለን። ብላ መብላት ትችላለህ። ለካ እንተማመንም። እኔ የምልህ ራስህ ሰርተህ እንደማትበላ እቃዎች ያስታውቃሉ። ራሴ አብስዬ መመገብ እችላለሁ። አያቴ ከመሞቷ በፊት የዋለችልኝ ትልቅ ውለታ አለ። ግን ለምን አልከኝ? እቃዎች ጠቅላላ ተቃጥሏል። ከኔ ህመምና መቃጠል አይበልጡም እንጂ አዎ ሁሌ ነው የምረሳው። አሁን እዚህ ያለሁት እኔ ብቸኝነትህን ለመሙላት ነው። አንተ ግን ተቀባይ አይደለህ። ትዝ ይልህ እንደሆነ በመክሊትነቴ የሚያመሰግንብኝ የለም ብለህ ነበር። እኔ አመሰግንብሃለሁ። አንተ እኮ ትናንትና የመጣ አንድ እንግዳ ሰው ነህ። ፈጣሪ ደግሞ ለአንተ አይደለም የሰጠኝ። መወለድ ብቻ መሰጠት ቢሆን ኑሮ መካን ሰዎች ከማደጎ ቤት ልጅ ለማሳደግ አይወስዱም ነበር። ሁሉም ነገር በሰው ልጅ አእምሮ የሚያልቅ ነው። ነገሮችን በማህበረሰቡ እይታ ሳይሆን በጭንቅላት አስላ በራስህ ላይ ማጽደቅም መሻርም ትችላለህ። አልችልም። ትችላለህ። እንዴት አመሸህ? እንዴት አመሸሽ? ውሎ እንዴት ነበር? እንደምትለው ሁልጊዜ የምትይኝ ከሆነ ስለ ዛሬው ላይ መጠየቅ ልክ አይደለም። በጣም ከፍቶኛል። አውቃለሁ አንዬ፣ ሁሉንም ነገር ለማስተካከል እሞክራለሁ። ማለቴ ከዛሬ በኋላ እንደዚህ አይነት ሁኔታ ውስጥ አትገቢም። ያንተን ነገር ካሁን በኋላ መቀበል ይከብደኛል። ትምህርት ቤቴን ከፈልክ፣ እሺ አልኩ። አሁን ግን በቃ ይኸውልሽ ሀና፣ እኔ እኮ የምሰጥሽ ከተረፈኝና ከማያስፈልገኝ እንጂ ከራሴ እያጎደልኩ አይደለም። ከዚህ በላይ ከማላውቀው ሰው እርዳታ መቀበል ይከብደኛል። ኮከቤ፣ እስካሁን ብዙ አግዘኸኛል። ይህንን እኮ ማድረጉ ስለምወድሽ ነው። ታውቂያለሽ አይደል? ደግሞ እኮ በጣም ትንሽ ነገር ነው። ልክ ስራ ስታገኝ ስትይዥ ደግሞ ትመልሻለሽ። እሺ እሺ ኮከቤ፣ አባቴ በጣም ታሟል። ብሩ አያስፈልገኝም አልልክም፣ ግን ደግሞ በአንድ ነገር እንስማማ። በምን ይጨረቃል? በአካል አግኝቼ ልታወቅ እፈልጋለሁ። ላይክ፣ ላቅፍህ፣ ላመሰግን እፈልጋለሁ ኮከቤ። ሰው ያላየውን ሰው ይወዳል ብሉኝ አላምንም ነበር። አንተን ግን ወደድኩ። እንደዛማ ማድረግ አልችልም፣ ግን ደግሞ አንድ ቀን መሆኑ አይቀርም። ቃል እገባልሻለሁ። አይ አልፈልግም። በቃ ኮከቤ፣ ትምህርቴን አቁሜም ቢሆን እየሰራሁ አባቴን እረዳዋለሁ። እሺ በቃ እንገናኛለን። አልተውም። አንተን የማታገኘኝ ከሆነ ከአሁን በኋላ ምንም ነገር ልቀበል አልፈልግም። እንጂ አንዬ። እሺ ሰላም እደሪ። እሺ ነገ ጠዋት ትምህርት ቤት ግቢ በጀርባ በኩል እንገናኝ። ምን ፈለክ? ቁርስ ገና ነው አልደረሰም። ምን ፈለክ? አንተ ግን ምን ጅብ ነህ? ደህና አደርክ አይቀርብም? እባክህ እኔን ፍለጋ የምትመጣ አትመስልም? እሱማ አንተን ፈልጌ ነው የመጣሁት። አረ ቅዱስ እንዲህ ልባል? አሁን በሩን ክፈትልኝ እባክህ።
እንደውም ትተብታለህ እንዴ? አልከፍትም። ኧረ ነው በስንት መከራና ስቃይ የሰራሁትን ቁርስ ለማጮት ትጮህብኛለህ እንዴ? አታረገውም አቤል፣ አታረገውም ወንድሜ። ብላትችን አንተ ግን እውነትም እኔን ፍለጋ ነው የመጣው? ምን ይጅብ ነህ በእናትህ? እንደዚህማ አትለኝም። እንደውም አልበላም። ልብለውስ ብትል የትኛውን ትበለዋል? አንተ ሁለታችንን እኮ ነው ጥርግ አድርግ የበላው ጅብ። አቦ ፈታ በል በቃ። ምን እሺ ነው እንዴ? ምን እሺ ደባ አልገባ እንዴ? ኧረ ማንም። ሁለት ሲኒ ምን ያደርግልሃል? ታዲያ በሁለቱም እጠጣለሁ እያልከኝ ነው? ምን አባ ገባ። በል ተነሳ፣ ቁርስህንም በላ፣ ወደ ትምህርት ቤት እንሂድ። አረ እኔ እናንተ መደባበቅ ጀመረ። ቅዱሴ ባይሆን አንድ ነገር አስጨንቆኛል። እርዳታ እንፈልጋለሁ። ዞሮ ዞሮ ከኔ አናት ላይ እንደማትወርድ አውቀዋለሁ። በል ንገረኝ፣ ችግር ሰሚሆኛለሁ። ቅዱሴ ግን ምስጢር ነው ማለቴ ሀናን እወዳታለሁ። ማለቴ በቃ አፈቅራታለሁ። ያው እናቴ ትሙት ከዛ ጂዲዛና ጋር ሲዘን ነበር። ይኸው በለውት። ምስጢር ነው እያልኩ ሄደህ በለው ልትለው ነው እንዴ? ቅዱስ ኧረ ግን ተው፣ አስብ፣ ተው በቃ እሺ ይቅርታ። ታዲያ ምን ላግዝህ? ላጣብሰህ እንዴ? እኔ እኮ በእናትህ እሳት የላስኩ ጉዳይ አስፈጻሚ ነኝ። እሱን አልፈልግም። ይኸውልህ ሀናን እኔ በቴክስት ተደብቄ ሳውራት የነበረው እና እንደምወዳት አንድ ላይ እንደምንማር ምናምን ነግሬያታለሁኝ። የ1 ዓመት ክፍያ እኔ ነኝ ከፈልኩላት። ከዚህ በኋላ ማንነትን ማላቅ ከሆነ እርዳታን አልፈልግም አለች። ግን ደግሞ አስፈልጋታለሁኝ። ተባባሰ። ታዲያ እኔ ምን ላድርግ? ይኸውልህ ቅዱሴ ሀናን እፈራታለሁኝ። ማለቴ ያው በአካል ስታገኘኝ ባትወደኝ ብዬ እፈራለሁኝ። ያው ሁሉን ነገር ግልጽ አድርጌ እስክነግራት ድረስ እርዳታ እንፈልጋለሁኝ። ያሰብኩትን ልትለኝ ባልሆነ? አዎ ዛሬ ጠዋት ትምህርት ቤት ግቢ ጀርባ ጠብቃለሁ ብላኛለች። የሆነ ተገፋኛለህ ነገር ማለት እዛ ቅዱስ ወይኔ ጨረቃ፣ ወይኔ ጨረቃ። ቆይ አንተ ነበርክ እንዴ እስከዛሬ ያን ሁሉ ነገር ስታደርግልኝ የነበረው? አዎ የኔ እናት፣ ሁሉም ነገር ሲያንስብሽ ነው። ሁሉም ነገር ሲያንስብሽ ነው። በጣም ነው የማመሰግነው ቅዱሴ። አንድም ቀን አንተ ትሆናለህ ብዬ አስቤ አላቅም። አይገርምም? መልክህን ሳላይ ድምፅህን ሳልሰማ ነው የወደኩት። ማለት አንተ ደነስ አቀባጥር። እኔም ልነግርሽ ፈርቼ ነው እንጂ እወድሽ ነበር በላት። ምን ነው ቅዱሴ? ማለት ልነግርሽ ፈልጌ ነበር። እወድሻለሁ ማለትም አሁንም እወድሻለሁ። እስኪ ቆፍጠን በል። ይሄኔ ስለ ምግብ ቢሆን ኖሮ ማንም አይችልም ነበር። እሰይ። ምንድነው ችግር አለ እንዴ ቅዱስ? አየህ አይደለም ሳይሆን ጅል ስራ ጅል። ኧረ ተው ተው ተው። ግን እኔ ልሙት ተጨነቅኩ እኮ። ምንድነው የምትወራው ቅዱስ? ችግር አለ እንዴ? ለፈጣሪ እኮ ይሄን የመሰለ ውበት አይቼ ልሞትብህ ነው እያልኩት። ወይኔ ብሽቅ ስልኩን ዘጋው። ሊያዋርደኝ ነው ደግሞ። እሺ ምን ይሻላል? ስላገኘሁክ በጣም ደስ ብሎኛል እውነት።
እርታቢል የግል ጉዳይ እየወራን ስለሆነ ብቻችንን ትተን እንደሱ ይሻላል። አሁን ግድ ነው። ጣዎቹን አሳይመን ሰራችሁ? አንተ ግን መቼም ለኔ የምትጠቅመው ምንድን ነው ያልካት? አሁን ንገረኝ። ምን እላታለሁ ደግሞ? እሷ ፊት አጋፍጠኝ ልትወቅሰኝ ነው? ቅዱስ አሁንም ትቀልዳለህ እንዴ? ቆይ አንተ መቼ ነው ቀልድና ቁም ነገር የምትለየው? አንተ ነህ እንጂ የምትቀልደው። እሷ ፊት ቁጭ ብዬ ምግብ ምናምን ትላለህ እንዴ? ምን ላድርግ ታዲያ? መቀባጠር ስትጀምር ነው። አይ ቅዱስ ምን አለ እኔ የምልህን ብቻ ብታደርግ። አላደርገውም። ልክ እንደ በቀቀን አንተ የምትለኝን 10 ያልደግምላትም እንዴ። እኔ ተጨነቅኩ እኮ። ከዚህ በኋላ አላዝንልህም። አታሳዝነኝም? ቆይ እንኳን በዚህ ተረዳ ችግሬን ካላገዝከኝ ምን ላይ ነው ጓደኝነት? ታዲያ መሞት አለብኝ? እናንተ ሁለታችሁ ምንድን ነው የምታደርጉት? ኑጡ። ይሁን ለአንተ ጦስኖሽ። ቆይ ቀስ ብላ አታወራም? አጠገብ አይደል ያሉት? አቤል አሁንም ልትወቅሰኝ ነው እንዴ? ተው ግን ነገር ግፍ አለው። ተቃጠልኩኝ። አረ በእናትህ አትቃጠል። ጭንቅ እንዳይለኝ ማለት ጭራሽ አስወጣችሁ። ተመቻችሁ አይደል? ትራግጡልኛላችሁ። ቆይ 2000 ጠብቂ፣ ታገኛታለሽ። አንተኛው ደግሞ ምንድን ነው የሚያስጨው? አረ ምንም መምህር አይደገምም። ይቅርታ። ይሄ እኮ ነው። ምን አባላርግ? ቆይ አንተ ከኔ ራስ አትወርድም እንዴ? ይቅርታ መምህር፣ ትንሽ ስለሚያምር አይደገምም። ይቅርታ አድርግልኝ። ግድ የለም ቀልዱ። ፈተና ላይ እንገናኛለን። ከዚህ በኋላ ግን ክላስ ስትረብሹ ካገኘኋችሁ ቀጥታ ነው ማባራችሁ። ክቡራን ተማሪዎች ዛሬ በተለመደው ሰዓት ትኩስ ዜና ይዤ መጥቻለሁ። ምንድነው ዜናው? ያው መቼም ድብቅ አፍቃሪዎችን እንደማወጣጣ ታውቃላችሁ። እናም እንደተለመደው በድብቅ የሚዋደዱ 2 ሰዎችን ይፋ እናወጣለን። አረና ተቀመጥ። አንዱ ባለ ጉዳያችን በሚገርም ሁኔታ ድምፅ እያሰማ ነው። አረ ቅዱስ በቃ አታስፈራራኝ። እንደውም ራስህ ነው። ሴቷ ደግሞ ቅዱስ ያው የምትጠራጠሩት አይደለም፣ ከራሷ አፍ ነው የሰማሁት። እውነት ነው። አረ ዙሪያህን ቅዱስ። ያው ወንድሜ ሰው ፊት እንዳሳጠው አውቃለሁ፣ ግን ተደብቆ ሆድን ከሚበላ ታውጦ ይሻላል። ያው ሴቷ ቃል የሆነችው ማርዬ ናት። አንዷ ማርዬ ነች። አንተ ቅዱስ ለምን ከጀርባ ያለውን አትመለከትም? አንተ በቃ ምን ነገር አሰማማ። ቆይ ግን ቅዱስ ምን ባረገ ነው የሚሻለው? ምላስ መከራ፣ ልመናና ጥፋት መከራ እንዴ! ኧረ እኔ ስንቱን ልቻል። እውነት መምህር ሆዴ መላጣ ነው። ጥሎብኝ ነገር መደበቅ አልችልም። ራሴ መለጥ እንዳለ እርግማን ነው። ቆይ ግን ይዛና አንተ ራሱ ልጅ አይደለ እንዴ? ምን ፍቅር ነው የምታወራው? ኧረ እኔ እኮ ስለሚያወራው ነገር አላውቅም። ዝም በል ውሸታ። እና እሱ ከየት አምጥቶ ነው የሚያወራው? ትወዳታለህ ወይስ አትወዳት? እሱማ እወዳታለሁ። እርፍ! ወይ ጉድ ወይ ጉድ! እወዳታለሁ። አስተማሪን አታፍርም እንደ አንተ? እኛ እኮ በፊት እኮ አስተማሪን ስናይ እኮ በግራ ከነበረን እኮ በቀኝ ነው የምንሄደው። አሁንማ በቃ እኮ። አረ መምህር ዝበላተ አንቺስ ትወጂዋለሽ ወይንስ አትወጂው? አንቺ እንኳን አይነ ውሃሽ ያስታውቃል። ምንም አታውቂም አሉ እንጂ እነዚህ 2 ወንበዴዎች ጭራሽ እኮ ከትምህርት ሊያስተጓጉሉሽ ነው።
እውነት መምህር፣ ሁለተኛ ይለመድልኝም። እሺ አንተም ደግሞ ከዚህ በኋላ አትውለዳት። እንዲለመድህ እንፈልግሃል። 3 ጊዜ አባረርኩ። 2 ጊዜ ለመንከኝ፣ 1 ጊዜ አባትን አመጣ። አሁን ግን በቅቶኛል፣ ይበቃኛል። ቆይ እውነት መናገር እንደዚህ ነው እንዴ? ጭራሽ ብላችሁ ፍቅር አላችሁ? መቼ ያነቡና ነው? ቀድሞም እኮ አያነቡም። እኔ ከሚደብራቸው ብዬ ነው። ለካ ቲቸር በፍቃዱ ያሉት እውነታቸው ነው። እውነት መናገር እንደ እብደት ይቆጠራል አሉ። እንግዲያውስ ያሳበደን ሂድና ጠይቅ። አሁን ተባራል፣ ውጣል። አንተም ውጣ። እባክህ ቲቸርዬ፣ እባክህ። አሁን አባረርከኝ ማለት አባት የሚገለኛል፣ ከቤት ነው የሚያስወጣ አይደል? ይዞ እውነቱን ነው ቲቸር። አንተ እሳቸውን ማሰልችታቸዋል ማለት ነው። እውነት ሁለተኛ የለመደም ቲቸርዬ፣ እባክህ። ድጋሚ ትመጣት የለ ትለመነኛለህ። የዛኔ ያባርራለሁ። አሁን በሩጡ በቃ ይዞ አትጨነቅ። እስቲ አሁን የተናገር ብዬ ሁሉ ሚስጥር ብሎ ሚስጥር ብሎ ያወራል ማለት ደስ ደግሞ ያፈጣል። ጀመር እኛ ጥፋተኛ ወረኛ እንደሆነ እያወቅን ለሶሪ ማውራታችን። አንተ ደግሞ ብለው ተወኝ በእናትህ፣ ታሪኩ ብዙ ነው። አይ ቅዱስ እርኩስ በሉ እንጂ እሺ፣ አሁን እንዴት ብዬ ነው? ተሳቀቁ እኮ። በዛ ላይ ሁሉም ተማሪዎች ስለኛ ነው የሚያወሩት። እኔ ነኝ ያልኩህ፣ እመነኝ። ሂድና ንገራት። አይ እዚህ ሁላ ተማሪ ፊትማ ሄጄ አልነግራትም። አይፈራም። እኔ ነኝ ያልኩህ። ያቺ እርኩስ የሆነች ሩትም ቁርጧን ታውቃለች። ሂድና ንገራት። አይ ይቅርብኝ። እዚህ ሁላ ተማሪ ፊትማ ሄጄ አልነግራትም። እሺ፣ እኔ አንድ መፍትሄ አለኝ።